ክርስቲያኖች አስተውሉ። ለልጆች ጥሩ ነው እያላችሁ ታቆርባላችሁ። አዎ ጥሩ ነው፣ ለልጆች ብቻ አይደለም፣ ለፍጥረት ሁሉ ነው። አዳይ ነው፣ ማህያዊ ነው። ግን ተመልከቱ፣ የራስ ምታት ማስታገሻ ግን አይደለም ቁርባን። ክርስቲያኖች እንደ ታብሌት ተገዝቶ የሚዋጥ አይደለም። እንደመጣን የምናነሳው ነገር አይደለም። ልጆችም ቢሆኑ ልጆች እኮ ኃጢአት ይሰራሉ። ልጆች ስንት ስድብ፣ ስንት ተንኮል ይሰራሉ። ልጆች እርጋታን መማር አለባቸው። ልጆች ቅዳሴን መማር አለባቸው። ባይሰሙትም ቢደክማቸውም እንቅልፍ ቢያስቸግራቸውም ማስቀደስ አለባቸው። ያላስቀደሱ ልጆች መቁረብ የለባቸውም። ቤተ መቅደስ ፋርማሲ ቤት አይደለም። እንደመጡ ቁርባን ልጆች አንጠልጥለው የሚሄዱበት ቤት አይደለም። ክርስቲያኖች ይሄን ወቁ። አታስቀስፏቸው ልጆችን። እስኪ አሁን ዱርዬ ዟሪ ሌላ ከሆነው በልጅነቱ ያልቆረበ ማን አለ? ለምን አልጠቀመውም? እስኪ ንገሩኝ፣ ለምን አልጠቀመውም? ዛሬ የጠፉት ትናንት አይቆርቡም ነበር? በልጅነታቸው አይቆርቡም ነበር ወይ? ይቆርቡ ነበር እኮ። በስርዓት ስላላቆረብናቸው እንዲጠቅማቸው አድርገን እንዲያድናቸው አድርገን እንዲያጸናቸው አድርገን ስለማናቆርባቸው አልጠቀማቸውም። ዛሬም የሚቆርቡት ላይ ጠቅማቸው ይችላል። የቤተ ክርስቲያን ግቢ ውስጥ ስልክ ማናገር፣ ድምፅ አሰምቶ መናገር የሚቻልበት ቤተ መቅደስ አይቼ አላውቅም። ይሄ ያለው ኢትዮጵያ ውስጥ ብቻ ነው። ኢትዮጵያ ውስጥ ገበያ ነው የሚመስል። ዋይ 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 ዋይ! መረጋጋት እኮ የለም። ሰው እኛን በጸሎቱ የሚጠቅመን አንድ ቅዱስ እንኳን አንድ ዛፍ ስር መጸለይ አይችልም። አናጸልየውም። እኛ ሁካታ ነው፣ ወሬ ነው፣ ግርግር ነው። መረጋጋት ሰላም የለንም። ራሱ አይናችን መቅበዝበዝ ነው። ወደዚህ ማየት ነው፣ ወደዚያ ማየት ነው፣ ማንጋጠጥ ነው። ምን ለብሳለች፣ ምን ለብሷል፣ ከየት መጣ፣ ወዴት ሄዳል? ምንም እኮ ሰላም የለንም። ቤተ መቅደስ አይመስልም። ምን ይመስላችኋል የሁሉ ጦርነት? ምን ይመስላችኋል የሁሉ ቤተ ክርስቲያን መፍረስ? ምን ይመስላችኋል የሁሉ ክርስቲያኖች መጎዳት? አልሰማዋልን፣ እግዚአብሔርን አልሰማዋልን፣ አልታዘዘዋልን፣ አላከብረዋልን። መቀለጃ መቅደሱ ሳይቀር መቀለጃ፣ መነጋገሪያ፣ ማውሪያ፣ መንሾካሾኪያ ሆነ። እግዚአብሔር አዘነ በእውነት።